ሰላም ይህ ኢትዮ አፕዴት ነው። ዕለታዊ መረጃዎችን ይዘን ቀርበናል። በአማራ ክልል የሚገኘው የዋላ የመጀመሪያ ደረጃ ሆስፒታል የጤና ባለሙያዎች ጊዜው ያለፈበት ማደንዘዣ እንዲጠቀሙ በደብዳቤ ማሳወቁን ሰምተናል። ቬክሮኒየም የተባለው ይህ ማደንዘዣ ጊዜው ያለፈበት መሆኑን የሚጠቅሰው ደብዳቤው ይህ እንደ ሀገር ተመሳሳይ ስለሆነ እናቶች ሪፈር ቢባሉም ከእንግልት ውጪ የሚያገኙት ነገር ስለሌለም ባለው መድኃኒት እንድትጠቀሙ እናሳስባለን ብሏል። ከሰሞኑ ፍርድ ቤት ቀርበው የነበሩት አቶ ታዬ ደንደዓ ለምስክርነት የጠሯቸው ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ ፍርድ ቤት ሳይገኙ ቀርተዋል። የፍርድ ቤቱ ፖስተኛ መጥሪያውን ይዞ ሲሄድ ጥበቃዎቹ መጥሪያ መሆኑን ካረጋገጡ በኋላ ወደ ጽሕፈት ቤታቸው እንዳይገባ ተደርጎ መመለሱ የታወቀ ሲሆን የአቶ ታዬ ጠበቃ ተራ ፖስተኛ አድርጋችሁ ለምን ተመለሰ ትላላችሁ? የፍርድ ቤት መጥሪያ መሆኑን ሲያውቁ ከበር እንዲመለስ የተደረገው ፍርድ ቤቱን በመናቅ ነው በማለት በቀጣይ ማንኛውም ዜጋ አልቀርብ ሲል ተገዶ እንደሚወጣው ሁሉ ጠቅላይ ሚኒስትሩና ከንቲባዋ ተገደው እንዲመጡ ለፌዴራል ፖሊስ ትዕዛዝ ይጻፍልኝ ሲል ጠይቋል። በኦሮሚያ ክልል አዳማ ከተማ ከትናንት ምሽት 11 ሰዓት ገደማ ጀምሮ ወጣቶች በከፍተኛ ሁኔታ እየታፈሱ መሆኑን በከተማው የሚገኙ የመሰረት ሚዲያ ተከታታዮች እየጠቆሙ ይገኛሉ። ለመከላከያ ሰራዊት አባልነት በሚል እየተካሄደ ባለው በዚያ አፈሳ መሃል ገንዘብ መክፈል የቻሉ እስከ 70,000 ብር እየከፈሉ እየተለቀቁ መሆኑ ታውቋል። መክፈል ያልቻሉት በአብዛኛው በከተማ ውስጥ የሚገኙ መጋዘኖች ተይዘው እንደሚገኙም ታውቋል። በመተከል ዞን ድባጤ ወረዳ ጊፖ ቀበሌ የመንግስት የጸጥታ ኃይሎች በሰርገኞች ላይ በከፈቱት ተኩስ 11 ሰዎች ተገለው ቀበሌው ሙሉ በሙሉ በእሳት መቃጠሉን ምንጮች ከስፍራው ለመሰረት ሚዲያ ተናግረዋል። ሰርገኞቹ ላይ ተኩስ የተከፈተው እኛ እየሞትን እናንተ ሰርግ ላይ ናችሁ በማለት እንደሆነ የታወቀ ሲሆን ይህ ግድያ ከመፈጸሙ በፊት በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ጊፖ ቀበሌ አዶ አባጠፊ የሚባል ሰፈር ላይ ከፍተኛ የተኩስ ልውውጥ ተካሂዶ ከሁለቱም ወገን በርካታ ሰው ከተገደለ በኋላ መሆኑ ታውቋል። ጅቡቲ ኢትዮጵያን ጨምሮ ሕጋዊ ሰነድ ሳይዙ የሚኖሩ የውጭ ዜጎች እስከ ተያዘ ወር መጨረሻ በፈቃዳቸው እንዲወጡ ያዘዘችው በጸጥታና ጤና ስጋት ሳቢያ እንደሆነ ተሰምቷል። የፕሬዝዳንት ኦማር ጌሌ አማካሪ አሌክሲስ ሞሐመድ ጅቡቲ የዓለም ድህነትን ልትሸከም አትችልም በማለት የውሳኔውን ምክንያት መናገራቸው የፈረንሳይ ዜና ወኪል ዘግቧል። በጅቡቲ የኢትዮጵያ ኤምባሲ ኢትዮጵያውያን በፈቃዳቸው ከሀገሪቱ ለመውጣት 3 ተጨማሪ ወራት እንዲሰጣቸው ያቀረበው ጥያቄ ተቀባይነት እንዳላገኘ ከቀናት በፊት መግለጡ አይዘነጋም።